የምትመለከቱት በድሬዳዋ ዩኒቨርሲቲ የተማሪዎች ካፌ ውስጥ የሚበላ ፓስታ ነው። ስጋዋን ታያታላችሁ ችብቻ ተደረገው ሌሎች ጓደኞች የሚወዱት ትመለከታላችሁ። ይሄን እየተበላ ተማሪ እንዴት እንደሚማር ግራም ያጋባ ነው። መንግስት የሚሰራው ስራ በጣም የሚያስገርምና የሚያናድድ ነው። እቺ በዚች እንዴት ተበልታ እንደምትዋል አይገባንም እና የሚመለከተው አካል ይሄን ነገር ሊያጠኑ ይገባል። ተመልከቷችሁ እቺና ተበልታም ትዋሏ እቺን በልቶ አንድ ተማሪ እንዴት ማጥናት እንደሚችል መገመት ይቻላል። ስለዚህ መንግስት ይሄን ችግር ተመልክቶ ጥያቄያችንን በሰላማዊ መንገድ ስንገልጽ ፍትሃዊና ትክክለኛ ተገቢ የሆነ መልስ ሊሰጠን ይገባል። የምንሰጠው ምግብ እቺን ምግብ የምትመለከቱት ምግብና አንድ ቃላትዋ ነው። ይሄ ፓስታ ነው። ይሄን በልተን እንዴት መኖር እንደምንችል መንግስት ሊያስብበት ይገባል። ደካማና ልፍስፍስ የሆነ ተማሪ እየተፈጠረ እንደሆነ ሊታሰብበት ይገባል። ይሄ የምትመለከቱት ከመንግስት ዩኒቨርሲቲዎች ካፌ አንዱ የሆኑ የድሬዳዋ ዩኒቨርሲቲ ካፌ ነው። ይሄ የምትመለከቱት ደግሞ በድሬዳዋ ዩኒቨርሲቲ የፓስታ ሰልፍ ነው። ፓስታ ለመብላት የሚደረግ ሰልፍ ነው። የመጀመሪያው ዋናው ተመረቀ ምን ይሁን ደግሞ ሌላኛው ሳይኖር እንደምን መኖር አለበት። ለምን አይበቃ አላበዛው የሚገርማችሁ ነገር በድሬዳዋ ዩኒቨርሲቲ አንዱ በጣም ካስቸገረን ጉዳይ ውስጥ የኮማንድ ፖስቶችና የቲከሮች ተጣገባ ነው። እነዚህ የምትመለከቷቸው ቲከሮች በጣም አስቸጋሪዎችና ደደቦች ከመሆናቸው የተነሳ ተማሪዎችን በጣም ያሰቃዩ ይገኛሉ። ይህ የምትመለከቱት ደግሞ ከተሰጠኝ የካፌ ምግብ አትርፌ የምመልሰው ሲሆን የምመልስበት ምክንያት ደግሞ የምግቡ ጥራት የወረደ ስለሆነ ለጤናዬም ለወደፊት በጣም ያሰጋኝ ስለሆነ ጨጓራዬንም ስለሚያመኝ ስጎም ስለሌለው ጭምር ነው። ስለዚህ የሚመለከተው አካል ኃይል ለን ይገባል። ይህን ፕሮግራም በዩቲዩብ ስለቅ የተማሪዎችን የውስጥ ስሜት የገለጹ ስለሆነ በጣም ከልቤ ደስታ ይሰማኛል። የምትመለከቱት ስቲከር ደግሞ አንድ ጓደኛዬ በሙቀት የተነሳ ጃፖኒ ለብሶ ሲገባ አትገባም ብሎ የነተረከው ነው። ውጣ ያለ ያስቸገረው ነው። በዚህ ሙቀት ግን ጃፖኒ ካልተለበሰ ምን ለሚለበስ እንደሆነ እንጃ። ተመልከቱት ስቲከሮች ስባገባ እንደዚህ ነው። በጣም አስቸግረውናል። እና ኢትዮጵያውያን ወንድሞችና እህቶች በውጭ ሀገርና በሀገር ውስጥ ያላችሁ ይሄንን የመንግስት ጫና መንግስት ላይ ጫና አድርጋችሁ የምግቡ ሁኔታ እንዲስተካከልን እንጠይቃለን። የምትመለከቱት ፓስታ ምንም ጥራት የሌለውና የሰው ልጅ ይበላዋል ተብሎ ማይጠበቅ ነው። ይሄ ለከብቶች ማይቀርብ ፓስታ ነው። ውፍረቱ ጎሮስ ተሰንቅሮ የሚቀር ይመስላል። በጣም ያሳዝን ነው። ይሄን የኢትዮጵያ ሕዝብ አጠቃላይ ላይ ይገባል። እኛ የሞትነ ልጆቻችን የሞትን እናንተ ልጆቻችን ዩኒቨርሲቲ ልከናል ብላችሁ አትስቡ። እኛ ያለነው የጦር ካምፕ ውስጥ ከዛም ባነሰ ሁኔታ ውስጥ እንዳለን ወቁት ወላጆች። ይሄ የምትመለከቱት እንግዲህ በአንድ ካፌ ውስጥ የሚበላ ተማሪ ነው። የምትመለከቱት ደግሞ ከተማሪ ተርፎ የተደፋ ነው። ባለፈው በካፌ አመት የተሰበረ መስታወት ነው።
የታገሰ ከሚስቱ ልጅ ያገኛል። ታገሰ ተማሪ ካፌ ተበራሉ